የሉቃስ ወንጌል ምዕራፍ 3 የዕለት ተዕለት ጸሎት ማሰላሰልና አስተንትኖ። በክርስቶስ ወንድሞቼና እህቶቼ የእግዚአብሔር ጸጋ ከእናንተ ጋር ይሁን። ወደ ሆሳዕና ለኢየሱስ የዩቱብ የጸሎት ቻናላችን ዛሬም እንኳን ደህና መጣችሁ። በዚህ ቻናል በሉቃስ ወንጌል ምዕራፍ 3 ላይ እናስተነትናለን። ከዚህ በፊት የጀመርነውን የእምነት ጉዞ ደግሞ እንቀጥላለን። ይህም የልብ ጉዞ፣ የእምነት ጉዞ፣ የጸሎት ጉዞ እና የመለወጥ ጉዞ እንዲሆንልን ወደ ጌታ እንቅረብ። የሉቃስ ወንጌል ምዕራፍ 3 የሚነግረን አንደኛ መጥምቁ ዮሐንስ የጌታን መንገድ ሲያዘጋጅ፣ ሁለት ወደ ንስሐ የሚጠራውን ጥሪ ይነግረናል። ሶስተኛ የኢየሱስ ጥምቀት ይነግረናል። አራተኛ እግዚአብሔር ከሰማይ ሆኖ ድምፁን ሲያሰማ ይነግረናል። በዚህም እግዚአብሔር አብ አንተ የምትወደው ልጄ ነህ፣ በአንተ ደስ ይለኛል እያለ እኛ ደግሞ የእርሱን ድምፅ የእርሱን መልእክት እንድንሰማ እግዚአብሔር አብ ያሳስበናል። ቁልፍ መልእክቱ እግዚአብሔር ወደ ንስሐ፣ ወደ መለወጥና ወደ አዲስ ጅማሬ እንደሚጠራን ያሰምርበታል። እርሱም አብ ይወደናል፣ የእርሱ እንድንሆን ይፈልጋል፣ በእኛም ደግሞ አብ ደስ ይለዋል። ሳሙኤል የሚባል ወጣት ለብዙ ዓመታት በጸጸት ይኖር ነበር ይባላል። ልክ እንደ አረጀ ወይም እንደተቀደደ አሮጌ ኮት እንደለበሰ ሰው በውስጡ ርኩስ መንፈስ ይሰማው ነበር ይባላል። አንድ ቀን ልክ እንደ መጥምቁ ዮሐንስ የንስሐ ስብከት የሚሰብከውን ሰባኪ ስብከት ሰማ። ልባችሁን አዘጋጁ፣ ከቀድሞ ሕይወታችሁ ተመለሱ፣ እግዚአብሔር አዲስ ሕይወትን ይሰጣችኋል፣ አዲስ ጅማሬ ሊሰጣችሁ የሚችል አምላክ አለ፣ በንስሐ ብትመለሱ እግዚአብሔር እጁን ዘርግቶ ይጠብቃችኋል እያለ ነበር ይሰብከ ነበረው። ይህንን ስብከት እንደሰማ ሳሙኤል ወደ ንስሐ ለመግባት የምትፈልጉ ወደፊት ነው ሲባል ሮጦ ወደፊት መጣ ይባላል። በጸሎት ውስጥ እግዚአብሔር አሮጌውን ሕይወት እንዲቀርፍለት የእርሱን ጸጸት እንደዚሁም ኀፍረት፣ ፍርሃት ሁሉ ሊያስወግድ ጌታ እንደሚችል በልቡ ይሰማው ነበር። ሰማይ እንደተከፈተ ያህል በመንፈሱ እንዲህ የሚል ድምፅ ሰማ። አንተ ልጄ ነህ፣ እወድሃለሁ፣ በአንተ ደስ ይለኛል። ከዚያ ቀን ጀምሮ ሳሙኤል በአዲስ ማንነት መመላለስ ጀመረ። በእግዚአብሔር ፊት የነጻ ሕሊና ይዞ የተወደደም አእምሮና መንፈስ ይዞ በእግዚአብሔር ዘንድ ተቀባይነትን አገኝቶ በጥሩ በክርስትና ሕይወት እየኖረ ለሌሎች መልካም ምሳሌ ሆነ ይባላል። እንጸልይ። የሰማይ አባት እግዚአብሔር ሆይ ዛሬ ልባችንን አንተው አዘጋጅልን። ኃጢአትን፣ ትዕቢትንና ግትርነትን ሁሉ አስወግድልን። መንገዳችን በፊት የቀና ይሁን። ወደ ዮሐንስ እንደመጡት አስተዋይ ልባሞች የእኛንም ልብና እድፈት አጥበህ ቀድሰ አድስልን። በኢየሱስ ላይ እንደገለጽከው ወይም እንደተናገርከው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት እንዳልክ አንተ ዛሬም እኛን እንደ ልጆች አድርገህ ስለምትቀበለን እናመሰግናለን። በፍቅር በፈቃድህና በመገኘት ጌታ ሆይ እንድንመላለስና እንድንኖር እርዳን። በእኛ ውስጥ አዲስ ልብ ፍጠርልን፣ በመንፈስህም ሙላን።
በጌታ በኢየሱስ ስም አሜን። የሰማይና የምድር ፈጣሪ በእናታችን ማኅፀን የሠራህን በስማችን የጠራህን አብ ኃያል ሆይ እጅ ዛሬ የሚሸፍነን ፍቅርህ እንደ ጋሻ ይክበበን። ጥበብህ በምንወስነው በየትኛው ውሳኔ ሁሉ ይምራን እና ሞገሴ ማንም ሊዘጋው የማይችለውን የቅድስና በር ይክፈትልን። ቤታችንን፣ ቤተሰቦቻችንን፣ ሥራችንን፣ መውጣት መግባታችንን ሁሉ እግዚአብሔር አባት ሆይ አንተው ባርክልን። የአብ ሰላም በውስጣችን ያለውን ማዕበል ሁሉ ጸጥ ያሰኝልን፣ ያረጋጋልን። የዓለም ብርሃንና የነፍስ አዳኝ የሆነው ወልድ ጌታችን ኢየሱስ ክርስቶስ ዛሬና ሁል ጊዜ በአጠገባችን ይቁም። የከበረ ደሙ ይጠብቀን፣ ጸጋው ያበረታታን፣ ድምፁ በጽድቅ መንገድ ይምራን። ቁስልን ሁሉ የሚፈውስ፣ ሸክማችንን ሁሉ የሚያነሳ፣ የተሰበረውን ሁሉ የሚጠግን፣ ርኅራኄው ልባችንን ሁሉ ይምላ። ይቅርታው መንፈሳችንን ያጽና። መገኘቱ ድፍረትንና ተስፋን ይስጠን። አጽናኙ መንፈስ ቅዱስ መካሪውና የሕይወት ሰጪ እስትንፋስ የሆነው እርሱ ቅዱስ መንፈስ ከራሳችን ፀጉር እስከ እግራችን ጥፍር ድረስ በጸጋው ይሙላን፣ በጸጋው ይቆጣጠረን። አሮጌ የሆነውን ሁሉ ያድስልን፣ ነፍሳችንን በመንፈሱ ያረጋጋልን። የመንፈስ ቅዱስ እሳት ያቀጣጥልልን። ማስተዋልን፣ ግንዛቤንና ብርታትን ይስጠን። በእምነት እንድንመላለስ፣ ፈተናን ሁሉ እንድናሸንፍ፣ ያለ ፍርሃት እንድንመላለስ፣ በእግዚአብሔር ዓላማ ፍጹምነት እንድንኖር እግዚአብሔር ራሱ ኃይሉን ይስጠን። አሁን ደግሞ በአብ በወልድ በመንፈስ ቅዱስ ስም በሕይወት ዘርፍ ሁሉ የተባረክን እንድንሆን በእምነትና በጉዞ ጠንክረን እንድንመላለስ ከማስተዋል ሁሉ በላይ የሆነ ጥልቅና ጸንቶ የሚኖር የእግዚአብሔር አብ ሰላም በእኛ ላይ ይረፍ፣ በእኛ ውስጥ ይቆይ፣ በምንሄድበት ሁሉ ከእኛ ጋር ይሁን። ተባርከን ተቀድሰን ጠንክረንም በሰላም እንድንመላለስ እግዚአብሔር በመንፈሱ ያጠንክረን። የተወደዳችሁ ወንድሞቼና እህቶቼ ዛሬ በዚህ በሉቃስ ወንጌል ምዕራፍ 3 አብረን ቃሉን እንድናሰላስል ከኔ ጋር ስለቆያችሁ ስለተቀላቀላችሁኝ አመሰግናለሁ። የእግዚአብሔር ቃል ልባችሁን ይሙላ። የእግዚአብሔር ቃል ልባችሁን ሲሞላ መንፈስ ቅዱስ እምነታችሁን ያበረታል፣ አእምሮአችሁን ያረጋጋል፣ እርምጃችሁንም እርሱ ይመራል። የእግዚአብሔር አብ ብርሃን ሁሉ ጊዜ ከእናንተ ጋር ይሁን። እንደገና በምዕራፍ 4 እስከምንገናኝ ድረስ በክርስቶስ የተባረካችሁ ሁኑ። በአብ በወልድ በመንፈስ ቅዱስ ስም ተባረኩ። በሰላም ተመላለሱ። የእግዚአብሔር ሰላም ከእናንተ ጋር ይሁን። ይህ መልእክት እውነት ልባችሁን ከነካ ሌሎችም በዚህ የእምነት ጉዞ ከእኛ ጋር እንዲጓዙ ላይክ፣ ሼር እና ሰብስክራይብ በማድረግ ሌሎችም በዚህ በቃሉ አብሮን እንዲጓዙ መልእክቴን አስተላልፉ። ጌታ ከእናንተ ጋር ይሁን። አሜን።